ጥንታዊ አልኬሚስቶች ተራውን ብረት ወደ ወርቅ ለመቀየር ታትሩ ነበር። ነገር ግን ትልቁ የአልኬሚስት ጥበብ ብረትን ወደ ወርቅ መቀየር አይደለም። ትልቁ ጥበብ ባክኖ የጠፋውን ወደ ስኬት መቀየር ነው። ቤንጃሚን ፍራንክሊን እንዲህ ይላል፣ አንተ ልትዘገይ ትችላለህ፣ ጊዜ ግን አይዘገይም። ዛሬ በዩኒቨርሲቲ፣ በስራ ወይም በየትኛውም የህይወት ደረጃ ላይ ሁን፣ ጊዜ እያለቀ ነው። ስሌቱ ቀላል ነው። አርብ ጠዋት 2 ሰዓት ከ30 ቢሆን ለቀረው ህይወት ጊዜ የተወሰኑ ሺህ ሰዓታት ብቻ ነው የቀሩህ። ይህ አልኬሚስቱ ነው። ዛሬ ከሮበርት 101 ways to make every second count ከሚለው መጽሐፍ በመነሳት ጊዜን እንዴት እንደምትቆጣጠርና ተራ ህይወትን ወደ ወርቃማነት ህይወት እንዴት እንደምትቀይር አሳያለሁ። ብዙዎቻችን ታላቅ ህልም አለን። ነገር ግን ህልማችን የሚገድለው አንድ መርዛማ ልማድ አለ። እርሱም ማዘግየት ወይም ፕሮክራስቲኔሽን እንለዋለን በእንግሊዝኛው። ቪክቶር ኪያም የተባለው የቢዝነስ ሰው ማዘግየትን የእድል ገዳይ ነው ይለዋል። አንድ ስራ ለመስራት ዛሬ መጀመር ሲችል ለአንድ ሰዓት እንኳን አታዘገይ። ብዙ ተማሪዎች ወይም ሰራተኞች ስራቸውን ወደ ነገ ያስተላልፋሉ። ነገር ግን ነገ ስትል ጊዜው አልፎ ሊሆን ይችላል። ሳይንቲስቱ ቶማስ ሃክስሊ በማቅማማት ወይም በመጠራጠር የተሰራ ምንም አይነት ጥሩ ስራ የለም ይላል። ታዲያ መፍትሄው ምንድነው? እንዴት ነው ይህን ልማድ ሰብረን የምንወጣው? 2 መፍትሄዎችን እናያለን። በ1900ዎቹ መጀመሪያ ቻርልስ ሽዋብ የተባለ የብረት ፋብሪካ ፕሬዝዳንት ስራዎች የተደራረቡበት ተቸገረ። አይቪሊ የተባለ አማካሪ ጠራና መፍትሄ ጠየቀው። አይቪሊ አንድ ነጭ ወረቀት ሰጠውና እንዲህ አለው፣ ለነገ የምትሰራቸውን በጣም ወሳኝ የሆኑ 6 ስራዎችን ዘርዝር። ከዚያም ጠዋት ስትነሳ የመጀመሪያውን ስራ ጀምርና እሱ እስኪያልቅ ድረስ ወደ ሌላ ስራ ተፍ አለው። ይህ ቀላል ዘዴ የቻርልስን ህይወት ቀየረ። ለአይቪሊም ለዚህ ምክሩ $25,000 ከፈለው። ወዳጄ፣ አንተስ ነገ የምትሰራቸውን 6 ወሳኝ ነገሮች ዘርዝረሃልን? ዝርዝር መያዝ አእምሮህን በትንሽ ነገሮች እንዳይጨነቅና ትልቁን ምስል እንዲያይ ያደርገዋል። ሌላኛው የአልኬሚስቱ ሚስጥር 80-20 ህግ ነው። ይህ ህግ ምን ይላል? 80% የሚሆነው ስኬት ወይም ውጤት የሚመጣው ከምታደርገው 20% ጥረት ነው። እንደ ተማሪ ሙሉ ቀንህን ቤተ መጻሕፍት በማሳለፍ ብቻ ውጤታማ አትሆንም። ውጤታማ የሚያደርግህ በዚህ ሰዓት የምታነባት ወሳኝ 20% ነጥብ ናት። ስራህ ላይ ጊዜን የሚበሉ ነገር ግን ዋጋ የሌላቸው ነገሮች አስወግድ። አስታውስ፣ ስራ በዛብኝ ብለህ አትጨነቅ። ስራን በትንሽ ከፋፍለው። ሄንሪ ፎርድ እንዳለው ማንኛውም ትልቅ ስራ ወደ ትናንሽ ስራዎች ከከፋፈልከው ከባድ አይሆንም ብሏል። ማጠቃለያ፣ ጊዜ የማይታደስ ሀብት ነው። አንዴ ካለፈ አይመለስም። ዛሬ ባየናቸው ነጥቦች ማዘግየትን እንደ ጠላት መቁጠር፣ የነገ ስራዎችን በወረቀት ላይ ማስፈር እና ወሳኝ 20% ለይቶ መስራት፣ እነዚህ ናቸው የዘመናችን የአልኬሚስቱ ጥበቦች። ከነዚህ ልማዶች ውስጥ የትኛውን ዛሬውኑ ትጀምራለህ? ኮሜንት ላይ አሳውቀኝ። ይህ የአልኬሚስቱ ጥበብ ነው። ራስን ወደ ተሻለ ማንነት የምትቀይርበት ቦታ። ሳብስክራይብ በማድረግ የጥበቡ ካፋይ። ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ ውስጥ እንገናኝ። ደህና ሁኑ። ቻው።